ፈረንሳይኛ ቋንቋ ስንማር ስለ ቨርብ ማወቅ አስፈላጊ ከሚባሉ ነገሮች ውስጥ አንዱ ነው። ይህንን ስለ ቨርብ አጠቃቀም ካወቀን የፈረንሳይኛ ቋንቋን 25%ን አውቀናል። ሰላም እንዴት ናችሁ? በዛሬ ቪዲዮአችን በፈረንሳይኛ ቋንቋ ውስጥ ስለ ቨርብ ወይም ግስ አጠቃቀም እንማራለን። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የተለያዩ ቋንቋዎችን ማለትም ፈረንሳይኛ፣ ኦሮምኛና ትግርኛ ቋንቋዎችን እንድትማሩ እያልኩ ይህ ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ አበረታቱኝ። እንግዲህ በቀጥታ ወደ ቪዲዮአችን ስንገባ በመጀመሪያ ቨርብ ወይም ግስ ምን እንደሆነ ለመጥቀስ ያህል ቨርብ ማለት ቃል ሆኖ የተለያዩ ድርጊቶችን እንዲሁም ደግሞ ክስተቶችን የሚገልጽ ማለት ነው። ለምሳሌ በአማርኛ ቋንቋ ውስጥ ሮጠ፣ ተኛ፣ ሄደ፣ ተነሳ እነዚህ ሁሉ ድርጊቶች ናቸው። እንግዲህ በዛሬ ቪዲዮአችን በፈረንሳይኛ ቋንቋ ውስጥ እነዚህን ነገሮች እንዴት እንደምንጠቀማቸው እንማራለን ማለት ነው። በፈረንሳይኛ ቋንቋ ውስጥ ቨርብ በአራት ይከፈላል። ይህ ክፍፍላቸው ኢንዲንጋቸው ላይ ዲፔንድ በመሆን ነው። ኢንዲንግ ማለት አንድ የፈረንሳይኛ ቃል የሚያልቅበት ፊደል ማለት ነው። እነዚህም በኢአር የሚያልቁ ቨርቦች አሉ፣ በአይአር የሚያልቁ ቨርቦች አሉ፣ እንዲሁም ደግሞ በአርኢ እና በኦአይአር የሚያልቁ ቨርቦች አሉ ማለት ነው። ይህንን በምሳሌ እንመልከት። ለምሳሌ እነዚህን አራት ቃላቶች ስንመለከት የተለያየ አይነት ኢንዲንግ አላቸው። የመጀመሪያው በኢአር የሚያልቅ ሲሆን ይህንን ስናነብ ፓርለ ይህም ማለት መናገር ማለት ነው። ሁለተኛው ቃል ደግሞ በኢአር የሚያልቅ ሲሆን ይህም ዶርምር በማለት እናነባለን። ይህም ማለት መተኛት። ሶስተኛው ቃል በአርኢ የሚያልቅ ሲሆን ይህ ደግሞ ሆንድር በማለት እናነባለን። ይህ ደግሞ መመለስ። አራተኛውና የመጨረሻው ቃል በኦአይአር የሚያልቅ ሲሆን ይህንን ደግሞ በፈረንሳይኛ ቋንቋ ውስጥ እንደ ቨርብ ቱ ሃቭ እንጠቀማለን። ይህም ማለት የሆነ ነገር አለኝ ለማለት ስንፈልግ በፈረንሳይኛ ቋንቋ ውስጥ ይህንን ቃል ነው የምንጠቀመው። ለምሳሌ እኔ መኪና አለኝ፣ እሱ ቤት አለው ለማለት ስንፈልግ በፈረንሳይኛ ቋንቋ ውስጥ ይህንን ቃል ነው የምንጠቀመው። ስለዚህ በዚህ ቃል ላይ ሰፋ አድርጌ ቪዲዮ ሰራላችኋለሁ። እንግዲህ በዛሬ ቪዲዮአችን ከነዚህ ቨርቦች የምንማረው በኢአር የሚያልቁ ቨርቦች ከተለያዩ ሳብጀክት ፕሮናውን ጋር ስንጠቀም እንዴት እንጠቀማለን የሚለውን እንማራለን ማለት ነው። ሌሎቹን በሌላ ቪዲዮ እናያለን። እንግዲህ ስለ ሳብጀክት ፕሮናውን የማታውቁ ሰዎች ይህንን ቪዲዮ ከመጀመራችሁ በፊት ከዚህ በላይ በማስቀምጥላችሁ ካርድ በመግባት ስለ ሳብጀክት ፕሮናውን ምንነት እንድታውቁ እያልኩ እንግዲህ በፈረንሳይኛ ቋንቋ ውስጥ ከዚህ ቃሉ ውጪ የትኛውም በኢአር የሚያልቅ ቨርብ አሁን የምንማረውን ህግ ይከተላል። አሁን እዚህ ላይ እያየን ያለነው ቃል ግን በኢአር የሚያልቅ ቢሆንም አሁን የምንማረውን ህግ አይከተልም ማለት ነው። እንግዲህ ይህ ቨርብ ኢሬጉላር ቨርብ በመባል ይታወቃል። ግን ከዚህ ውጪ ያሉ በኢአር የሚያልቁ የትኛውም ቨርቦች በፈረንሳይኛ ቋንቋ ውስጥ ሬጉላር ቨርብ በመባል ይታወቃል። አሁን ይህንን ቃል ከተለያዩ ሳብጀክት ፕሮናውኖች ጋር ስንጠቀም ኢንዲንጉን በማውጣት ወይም ኢአር በማውጣት ሌላ ኢንዲንግ እንጨምርበታለን። ለምሳሌ እኔ እናገራለሁ ለማለት ጂ ፓርል እኔ እናገራለሁ። እንግዲህ እኔ ወይም በፈረንሳይኛ ጂ የሚለው ሳብጀክት ፕሮናውን በኢአር ከሚያልቁ ቨርብ ጋር ስንጠቀም ኢአር በማውጣት ቨርቡ ላይ ኢ ፊደል እንጨምርበታለን። ጂ ፓርል እኔ እናገራለሁ። እኔ ፈረንሳይኛ እናገራለሁ። ጂ ፓርል ፍራንሴ ሌላኛው አንተ የሚል ሳብጀክት ፕሮናውን ሲሆን ይህ ሳብጀክት ፕሮናውን ባለፈው ቪዲዮ ላይ እንደሰራውላችሁ በፈረንሳይኛ ቋንቋ ውስጥ በሁለት መንገድ ነው የምንጠቀመው። አንዱ ቱ ሲሆን ሁለተኛው ቡ። እንግዲህ ልዩነታቸው እዛ ቪዲዮ ላይ ስለሰራውላችሁ ተመልሳችሁ መመልከት ትችላላችሁ። እንግዲህ በቱ ስንጠቀም አንተ ትናገራለህ፣ ቱ ፓርል። እዚህ ላይ ደግሞ ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኢኤስ እንጨምርበታለን። አንተ ፈረንሳይኛ ትናገራለህ።
Tu parles français. Tu parles français. ሌላኛው እሱ የሚል ሳብጀክት ፕሮናውን ሲሆን ይህም በፈረንሳይኛ ቋንቋ ውስጥ ኢል በማለት እንጠቀማለን። እሱ ይናገራል። Il parle. Il parle. Il parle. እንግዲህ እዚህ ላይ እንደምናየው ከዚህ ሳብጀክት ፕሮናውን ጋር ቨርቡን ስንጠቀም ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኢ እንጨምርበታለን ማለት ነው። እሱ እንግሊዘኛ ይናገራል። Il parle anglais. Il parle anglais. ሌላው እሷ የሚል ሳብጀክት ፕሮናውን ሲሆን ይህ ደግሞ ኤል እሷ ትናገራለች። ኤል parle. ኤል parle. ይህንን በተመሳሳይ መልኩ ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኢ ፊደል እንጨምርበታለን ማለት ነው። እሷ እስፓንኛ ትናገራለች። ኤል parle espagnol. ኤል parle espagnol. እኛ ኑ እኛ እንናገራለን። ኑ parlo. ኑ parlo. እዚህ ላይ ደግሞ እንደምናየው ይህንን ሳብጀክት ፕሮናውን ስንጠቀም ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኦኤንኤስ እንጨምርበታለን። እኛ ፈረንሳይኛ እንናገራለን። Nous parlons français. Nous parlons français. እነሱ ለማለት vous እነሱ ይናገራሉ። Vous parlez. Vous parlez. ይህንን ሳብጀክት ፕሮናውን ስንጠቀም ወይም vous የሚለውን ሳብጀክት ፕሮናውን ስንጠቀም ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኢዜድ እንጨምርበታለን ማለት ነው። እነሱ እንግሊዘኛ ይናገራሉ። Vous parlez anglais. Vous parlez anglais. አሁን ሁለት ሳብጀክት ፕሮናውን ብቻ ነው የቀረ። እነዚህም እነሱ ለማለት የምንጠቀመው ሳብጀክት ፕሮናውን እነሱ የሚለውን ሳብጀክት ፕሮናውን በአማርኛ ቋንቋ ውስጥ ስንጠቀም ለወንዶችም ሆነ ለሴቶች ስንጠቀም በአንድ ፎርም ብቻ ነው የምንጠቀመው። ግን በፈረንሳይኛ ቋንቋ ውስጥ ለወንዶችም ሆነ ለሴቶች የተለያየ አይነት ፎርም ያላቸው ሳብጀክት ፕሮናውን ነው የምንጠቀመው። ለወንዶች እነሱ ብለን ስንጠቀም ኢል እነሱ ይናገራሉ። ኢል parle. ኢል parle. እንግዲህ እዚህ ላይ እንደምናየው ይህንን ሳብጀክት ፕሮናውን ስንጠቀም ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኢኤንቲ እንጨምርበታለን ማለት ነው። እነሱ እንግሊዘኛ ይናገራሉ። Il parle anglais. Il parle anglais. የመጨረሻው እነሱ በማለት ለሴቶች ስንጠቀም ኤል እነሱ ይናገራሉ። ኤል parle. ኤል parle. ይህም በተመሳሳይ መልኩ ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኢኤንዲ እንጨምርበታለን ማለት ነው። እንግዲህ እዚህ ላይ ማስተዋል ያለባችሁ ከዚህ ቃል ውጪ የትኛውም በኢአር የሚያልቁ ቨርቦች አሁን ያልኳቸውን ህግ ይከተላሉ ማለት ነው። አሁን ደግሞ ይህንን ቨርብ በመጠቀም በያዛችሁት ኖት ላይ ትጽፋላችሁ። ከዛም ምን ያህል እንደተረዳችሁ ራሳችሁን ትገመግማላችሁ ማለት ነው። ይህም ቃል travailler ይህም መስራት ማለት ነው። አሁን እንግዲህ በፈረንሳይኛ እኔ እሰራለሁ በማለት ትጽፋላችሁ። ጂ travaille.
ዢ ትኸበይ ዢ ትኸበይ ከጻፋችሁት ጋር ይመሳሰላል። የማይመሳሰል ከሆነ ስህተታችሁን ታስተካክላላችሁ። የሚመሳሰል ከሆነ ደግሞ ገብቷችኋል ማለት ነው። ስለዚህ እኔ ከምለው ወይም በፈረንሳይኛ ዢ ከሚለው ሳብጀክት ፕሮናውን ጋር ስንጠቀም ቅድም እንዳልኳችሁ ከቤዝ ቨርቡ ኢአር በማውጣት ኢ ፊደል እንጨምርበታለን። አንተ ትሰራለህ። ቱ ትኸበይ ቱ ትኸበይ ከቤዝ ቨርቡ ኢአር እናወጣለን። መጨረሻው ላይ ኢኤስ እንጨምርበታለን። እሱ ሰራል። ኢል ትኸበይ ኢል ትኸበይ እዚህ ላይ ደግሞ ከቤዝ ቨርቡ ኢአር እናወጣለን። መጨረሻው ላይ ኢ ፊደል እንጨምርበታለን። እሷ ትሰራለች። ኤል ትኸበይ ኤል ትኸበይ በተመሳሳይ መልኩ ከቤዝ ቨርቡ ኢአር አውጥተን ኢ ፊደል እንጨምርበታለን። እኛ እንሰራለን። ኑ ትኸበዮ ኑ ትኸበዮ እዚህ ላይ ደግሞ ከቤዝ ቨርቡ ኢአር በማውጣት መጨረሻው ላይ ኦኤንኤስ እንጨምርበታለን። ቀጣዩ ደግሞ እናንተ ትሰራላችሁ። ቡ ትኸበየ ቡ ትኸበየ እዚህ ላይ ደግሞ እንደምታዩት ከቤዝ ቨርቡ ኢአር ድሮፕ በማድረግ ወይም በማውጣት ኢንዲንጉ ላይ ኢዜድ እንጨምርበታለን። የቀረን ሁለት ሳብጀክት ፕሮናውን ብቻ ነው። እነሱ ይሰራሉ። ለወንዶች ስንጠቀም ኢል ትኸበይ ኢል ትኸበይ እዚህ ላይ ደግሞ ከቤዝ ቨርቡ ኢአር እናወጣለን። መጨረሻው ላይ ደግሞ ኢኤንቲ እንጨምርበታለን ማለት ነው። የመጨረሻው እነሱ ይሰራሉ በማለት ለሴቶች ስንጠቀም ኤል ትኸበይ ኤል ትኸበይ እዚህ ላይ በተመሳሳይ መልኩ ከቤዝ ቨርቡ ኢአር እናወጣለን። መጨረሻው ላይ ደግሞ ኢኤንቲ እንጨምርበታለን ማለት ነው። እነዚህን ኢንዲንጎች በአእምሯችሁ መሸምደድ ወይም መያዝ ያስፈልጋቸዋል ማለት ነው። ስለዚህ የዛሬ ቪዲዮአችን ይህንን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናሌን ቤተሰብ እንድትሆኑ እያል ከዛሬ ቪዲዮ ከተማራችሁበት እና ከተመቻችሁ ደግሞ ላይክ በማድረግ አበረታቱኝ እያል ያላችሁን ሐሳብና አስተያየት ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።